ለ8 ዓመታት በጉሮሮ ውስጥ የብረት ቾፕስቲክ ይዞ የኖረው ሰው። አስገራሚው የአቶ ዋንግ ታሪክ። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ እጅግ በጣም አስገራሚ ትንሽም አስፈሪ የሆነ ታሪክ ይዤላችሁ መጥቻለሁ። በጉሮሯችሁ ውስጥ ትንሽ አጥንት እንኳን ቢሰካባችሁ ምን ያህል እንደሚረብሽ ታውቃላችሁ? ታዲያ 12 ሴንቲሜትር እርዝመት ያለው የብረት መመገቢያ ወይም ቾፕስቲክ በጉሮሮ ውስጥ ለ8 ዓመታት ይዞ የኖረ ሰው አለ ቢሏችሁ ታምናላችሁ? አዎ፣ ዛሬ የአቶ ዋንግን አስገራሚ ታሪክ እናያለን። ታሪኩ የተከሰተው በቻይናው ሊያኦኒንግ ግዛት ውስጥ ነው። የ46 ዓመቱ አቶ ዋንግ በቅርቡ ወደ ሆስፒታል ይሄዳል። የሄደበት ምክንያት ደግሞ በጉሮሮ ላይ ሊቋቋሙት የማይችሉ ህመም ስለተሰማቸው እና የሆነ ባዕድ ነገር በውስጡ እንዳለ ስለተሰማቸው ነው። ዶክተሮች በጉዳዩ ተገርመው ኤክስሬ ያነሱት። ያዩት ነገር ግን እጅግ አስደንጋጭ ነበር። በሰውየው ጉሮሮ ውስጥ 12 ሴንቲሜትር እርዝመት ያለው የብረት ዘንግ ተሰክቶ ይታያል። ዶክተሮች በድንጋጤ ይህ ነገር ምንድን ነው? እንዴትስ ሊገባ ቻለ? ብለው ሲጠይቁት የአቶ ዋንግ መልስ ግን እጅግ ቀላልና ከተረጋጋ ሰው የሚሰነዘር ነበር። አቶ ዋንግ እንዲህ አለ። ከ8 ዓመት በፊት ምግብ እየበላው ሳለ ድንገት የዋጥኩት የብረት ቾፕስቲክ ነው። 8 ዓመታት አስቡት። አቶ ዋንግ ድርጊቱ እንዴት እንደተፈጠረ በዝርዝር ባይናገርም የሆስፒታሉ መረጃ ግን በወቅቱ የአልኮል መጠጥ ችግር እንደነበረበት ይጠቅሳል። በወቅቱ ቾፕስቲኩን ሲውጣው የመታነቅ ስሜትና ህመም ቢሰማውም መተንፈስ ስላልተቸገረና የቀዶ ጥገናው ስጋት ስላስፈራው ይሁንልኝ ብሎ ለ8 ዓመታት አብሮት ኖሯል። እናንተ ብትሆኑ ምን ታደርጉ ነበረ? ለ8 ዓመታት ከዚህ ባዕድ ነገር ጋር አብራችሁ ትኖሩ ነበር ወይስ በቀዶ ጥገና ታስወጡት ነበር? ሀሳባችሁን ኮሜንት ላይ አጋሩ። ነገር ግን ከቅርብ ጊዜ ወዲህ ህመሙ እየበረታበት መጣ። መድኃኒት ቢወስድም ሊታገሰው አልቻለም። በመጨረሻም ዶክተሮቹ ያለምንም ትልቅ ቀዶ ጥገና በቀላሉ ብረቱን ከጉሮሮ ውስጥ በሰላም አውጥተውለታል። አሁን አቶ ዋንግ ከ8 ዓመት ስቃይ በኋላ በሰላም ወደ ቤቱ ተመልሷል። እናንተስ ስለዚህ ሰውዬ ምን ትላላችሁ? በኮሜንት መስጫው ላይ ሀሳባችሁን አስፍሩ። ቪዲዮን ከወደዳችሁት ላይክ ማድረግ እንዲሁም ለሌሎች እንዲደርስ ሼር ማድረግዎን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አስገራሚ ቪዲዮ እስክንገናኝ ሰላም ቆዩ።